ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደ ወትሮ አዳዲስና ምሽቱን የሚመጥኑ መረጃዎችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የሩሲያ ዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶች ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የአገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ ሬስቴም ኦሜሮቭ የተገኙበት ነው። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጄራርድ ኮቪነር ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩም ይጠበቃል። አሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሬ የርማክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነት በመልቀቃቸውም ነው። እሁድ ዕለት ተደርጎ ስብሰባው ካላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃም ነው። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱም ነበር። የአሜሪካው እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ መታየቱ ዩክሬንንና አውሮፓውያንን አጋሮቿን አስደንግጧል። የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮም ከስብሰባ በኋላ በሰጡት መግለጫ ውጊያውን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ዩክሬን የረጅም ጊዜ ብልጽግና እንድታገኝ ስለሚያደርጓት ነጥቦችም ነው ዛሬን ያንን ያደረግነው ይመስለኛል፣ ግን ገና ብዙ የሚከናወነው ስራ አለ ሲሉም የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስተሩ አክሎም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬንን ሉዓላዊ፣ ነፃ፣ የበለጸገችን እንድትሆን ማድረግ እንደሆነም ለዩክሬን ልዑካን ገልጸዋል። የእሁድ ዕለት ውይይት በጀመረበት ሰዓት የዩክሬኑ ተደራዳሪ አምሮቭ ባደረጉት ንግግር እየተወያየን ያለነው ስለ ዩክሬን የወደፊት ዕድል፣ ስለ ዩክሬን ደህንነት፣ ዩክሬን ላይ የተጋደመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬንን እንዴት መልሶ መገንባት እንደሚቻልም ነው ብለዋል። አሜሪካ እያዳመጠችን ነው፣ አሜሪካ እየደገፈችን ነው፣ አሜሪካ ከጎናችን እየሰራች ነው ሲሉም የዋሽንግተን ድጋፍ ገልጿል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበረም ተናግረዋል። እሁድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው የኤርፎርስ ዋን ውስጥ ጋዜጠኞች ያናገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጣም ጥሩ ሁኔታ እየተካሄደ መሆኑንም ተናግረው ነበር። ጦርነቱን የሚያስቆመው በስምምነት ላይ የመድረስ ጥሩ ዕድልም እንዳለም ጠቁመዋል። ትራምፕ ማሻሻያዎች የተደረጉበት አዲሱን የሰላም ዕቅድ በተመለከተም ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክታቸውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩም አስቀድመው ተናግረው ነበር። የልጃቸው አቫንካ ትራምፕ ባል የሆነውን ኮቪነር አብሮ ሊጓዝ ይችላልም ተብሏል። የዩክሬን ፕሬዝዳንት ቪላድር ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ውይይቶች ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬንን ሉዓላዊነትና ብሔራዊ ጥቅሞችን በማረጋገጥ ላይ ያተኮረ መሆናቸውን አስፈላጊም ነው ብለዋል። አሜሪካና ፕሬዝዳንት ትራምፕ በጦርነቱን ለመቋጨት እያደረጉ ላለው ጥረትም ምስጋናቸውን አቅርበዋል። በሌላ ዜና አብዱልቃድር አብደላ አሊ በሱዳኗ አልፋሽር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን አሳልፏል። በዚህም ምክንያት እግራቸው ላይ የነርቭ ጉዳት ደርሶባቸዋል። በትክክል ለመራመድ የሚቸገሩት የ62 ዓመቱ አሊ የሱዳን ፈጥኖ ደራሽ ኃይል ከተማዋን ሲቆጣጠር እጅጉን መደንገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘው ይቺ ከተማ በፍጥነት ለቀው ሲወጡም ምንም ህመም አልተሰማቸውም። አርኤስኤፍ በመጣበት በጠዋት ጥይት የተኩስ ነበር፣ ብዙ ተኩስ ፈንጂም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጭ የሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉን ሰው ወደ ተለያዩ አቅጣጫም ነበር የሚሮጠው። አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉም የነበረውን ሁኔታ ያስታውሳሉ። ለ18 ወራት በከበባ ውስጥ የቆየችው አልፋሽር ከተማ በፈጥኖ ደራሽ ኃይሉ የተያዘችበትን ሁኔታ የሱዳን የእርስ በርስ ጦርነት እንደ አስከፊ የምዕራፍ ላይም ነው። ቢቢሲ ከአልፋሽር ያመለጡ ሰዎች እማኝነት ለመስማት በሰሜናዊ ሀገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች ተጉዘዋል። የቢቢሲ ጉዞዎች በሙሉ በሀገሪቱ ባለስልጣናት ክትትል እየተደረገባቸው ነበር። ፈጥኖ ደራሽ ኃይሉ ከሚያዝያ 2015 ዓ.ም ጀምሮ ከሀገሪቱ መደበኛ ጦር ጋር ውጊያ ውስጥ ነበር።
የአልፋሽር መያዝ ያለ ቡድኑ ትልቅ ድል ነበር ያሉት የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛና ይዞታ ለቆ እንዳያፈገፍግም ማድረግ አስችሎታል። በከተማ የተፈጸሙ ሰፊ ሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፋዊ ውግዘት እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆነዋል። የቢቢሲ ጋዜጠኞች አሊን ያገኟቸው ከአልፋሽር በ770 ኪሎ ሜትር ርቀት ላይ ከአል ዳባ ከተማ አቅራቢያ በሚገኘው በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነበር። በወቅቱ ቤተሰባቸው ድንኳን እንዳያገኙ ለማስመዝገብ እየሞከሩም ነበር። የአርኤስኤፍ ተዋጊዎች ሰዎች ላይ ጥይት እየተኮሱ ነበር። አዛውንት ንጹሐን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑ የአርኤስኤፍ ተዋጊዎች በመኪና ነው የመጡት። አንድ ሰው እየተነፈሰ ከተመለከቱት በላይ ላይ ይነዱ ነበር ሲሉም የተመለከቱትን ተናግረዋል። አሊ እንደሚያስረዱት አካባቢው ያመለጡ በቻሉት ጊዜ ሁሉ ሲሮጡ መሬት ላይ እየነዱ አሊያም አደጋ በሚቀርብበት ሰዓት እየተደበቁ ነበር ይላሉ። መኖሪያቸው ከአልፋሽር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጋርኒ መንደር ነች። ከአልፋሽር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጋርኒ ነች። በአቅራቢያ በሚገኘው ዘምዘም የተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አበክር አዳምም ከከተማዋ ከሸሸ በኋላ ያመራው ወደዚህች መንደር ነበር። የፈጥኖ ደራሽ ኃይሉ ሚያዝያ ወር ላይ ዘምዘምን ሲይዙ ነበር ወደ አልፋሽር የሸሸው። ጥቅምት ላይ ደግሞ ከአልፋሽር በወጣ በማግስቱ ከከተማዋ በአርኤስኤፍ ተይዛለች። መንገዱ በሙሉ አስክሬን የተሞላ ነበር ይላል ራሱን የሸመገለ ሰው አስመስሎ በሸሸበት ሰዓት የተመለከተውን ሲያስታውሱም። በተባበሩት መንግስታት መረጃ መሰረት ከከተማ ከመያዟ በፊት ነበሩ ተብሎ ከሚገመቱ 260 ሺህ ነዋሪዎች ውስጥ ከግማሽ በታች የሚሆኑት በምን አይነት ሁኔታ ላይ እንዳሉም አይታወቅም። የእርዳታ ድርጅቶች በርካታ ሰዎች በተጋረጠባቸው አደጋ ወይም በተፈጸመባቸው እስር ወይም ገንዘብ ስለሌላቸው ርቀው መሄድ እንዳልቻሉም ያምናሉ። የመጠለያ ካምፕ ኃላፊ የነበረው አዳም የአርኤስኤፍ ተዋጊዎች ሴቶች መደፈራቸውን በማንሳት በበርካታ መልኩ የተገለጸውን የወሲባዊ ጥቃት ጉዳይም ያጠናክራል። ሴቷን ከዛፍ ጀርባ ወይም ከኛ እይታ ርቀው ይወስዳሉ። ስለዚህ የተደረገውን በአይንሽ አትመለከችም፣ ነገር ግን እርዱኝ እርዱኝ እያለች ስትጮህ ትሰሚያታለሽ። ኋላም ትመጣና ደፈሩኝ ትላለች ስልም ለቢቢሲ ዘጋቢ ተናግሯል። በመጠለያ ካምፕ ውስጥ የሚበዙ ሴቶች ናቸው። ብዙዎቹ በከተማዋ ለሚገኙ ቤተሰቦቻቸው ወደ ወዳጆቻቸው ደህንነት ሲሉ ማንነታቸውን እንዲገለጽ አይፈልጉም። አንዲት የ19 ዓመት ልጅ በቡድኑ እየተጓዙ በነበሩበት ሰዓት የአርኤስኤፍ የፍተሻ ኬላ ጋር ሲደርሱም ተዋጊዎቹ አንዲት ሴት ነጥለው ስለወሰዱ ያለ እርሷ ጉዞአቸውን ለመቀጠል እንደተገደዱም ተናግራለች። የፍተሻ ኬላው ጋር ከመኪና ውስጥ ወርደው እንደወሰዷት ስትመለከት በምንደርስበት ኬላ በሙሉ ሴት ልጅ ይወሰዳሉ ብዬ ፈርቼ ነበር፣ ግን እዚህ እስከምንደርስ ድረስ የወሰዷት እሷን ብቻ ነው ብላለች። ወደ መጠለያ ጣቢያ የመጣችውን ከታናሽ እህቷና ወንድሟ ጋር ተጉዛ ነው። ወታደር የነበረው አባቷ በጦርነት ተገድሏል። አልፋሽር ስትያዝ እናቷ ከተማ ውስጥ አልነበረችም። 3 ልጆች በእግር የሚደረገውን የሽሽት ጉዞ የጀመሩት ከአያታቸው ጋር ነበር። ነገር ግን አያታቸው ጋርኒ ከመድረሳቸው በፊት አያታቸው በማለፉ እሳቸው ጥለው ጉዟቸውን ቀጥለዋል።